አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮጵያውያን በሙሉ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት ሰላም ዳርቻ ዓለም ዳርቻ፣ እንዲሁም የሌላ እምነት ተከታዮች ወንድሞቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ ባላችሁበት፣ ፈጣሪ ይጠብቃችሁ። ዛሬ እስላማዊ ጥያቄ ክፍል 2 ላይ መጥተናል። ክፍል 2 ይዤ መጥቻለሁ። ጥያቄ ቁጥር 2 እንጀምራለን። ጠይብ ዝግጁ ናችሁ? እንጀምር። ጥያቄ ቁጥር 1 እስልምና የተጀመረው በማን ነው ይላል። እስልምና የተጀመረው በማን ነው? ምርጫ ነው። ኤ በነቢዩላህ ኢሳ፣ ቢ በነቢዩላህ ሹአይብ፣ ሲ በነቢዩላህ መሐመድ ጊዜ፣ ዲ መልስ አልተሰጠም። ጠብቃችኋለሁ። መልሱ ማን ይሆናል? መልስ አልተሰጠም። ዲ መልስ አልተሰጠም። ምክንያቱም እስልምና የተጀመረው በነቢያችን አደም አለይሂ ሰላም ዘመን ነበረ። ጠይብ ሁለተኛ የአላህ ወዳጅ የተባሉት ነቢይ ማን ናቸው? የአላህ ወዳጅ የተባሉት ነቢይ ማን ናቸው? ኤ ነቢዩላህ ሙሳ አለይሂ ሰላም፣ ቢ ነቢዩላህ ኢብራሂም አለይሂ ሰላም፣ ሲ ነቢዩላህ ኢሳ አለይሂ ሰላም፣ ዲ ነቢዩላህ መሐመድ ሰለላሁ ዐለይሂ ወሰለም። ዝግጁ ናችሁ? መልሱ ማን ይሆናል? የአላህ ወዳጅ የተባሉት ነቢይ ማን ናቸው? ነቢዩላህ ኢብራሂም አለይሂ ሰላም ሰለላሁ ዐለይሂ ወሰለም። ጠይብ ተራ ቁጥር 3 አልይ ኢብኑ ጣሊብ ረዲየላሁ ዐንሁ የገደለው ማን ነው? አልይ ኢብኑ ጣሊብ ረዲየላሁ ዐንሁን የገደለው ማን ነው? ኤ ኢብን መልጀም፣ ቢ ኢብኑ ጁነይድ፣ ሲ ኢብን ነቢል፣ ዲ አቡ ሉዕሉዕ። ገምላችሁ ጥያቄውን። የሶስተኛ ጥያቄ አልይ ኢብኑ ጣሊብ ረዲየላሁ ዐንሁ የገደለው ማን ነው? ኤ ኢብን መልጀም፣ ቢ ኢብኑ ጁነይድ፣ ሲ ኢብኑ ነቢል፣ ዲ አቡ ሉዕሉዕ። መልሱ ኤ ኢብኑ መልጁም። ጠይብ ተራ ቁጥር 4 የነቢዩላህ ኑህ አለይሂ ሰላም መርከብ የት አረፈች? ኤ ፓለስታይን፣ ቢ ምስራቅ ቱርክ ጅዳይ ተራራ ላይ፣ ሲ ህንድ ሂማላ ተራራ ላይ፣ ዲ መልስ የለም። ጥያቄው ምንድን ነው? የነቢዩላህ ኑህ አለይሂ ሰላም መርከብ የት አረፈች? የነቢዩላህ ኑህ አለይሂ ሰላም መርከብ የት አረፈች? ኤ ፓለስታይን፣ ቢ ምስራቅ ቱርክ ጁዳይ ተራራ ላይ፣ ሲ ህንድ ተራራ ላይ፣ ዲ መልስ የለም። መልሱ ማን ይሆናል? ምስራቅ ቱርክ ጁዳይ ተራራ ላይ። አምስተኛ ተራ ቁጥር 5 አልይ ኢብኑ ጣሊብ ረዲየላሁ ዐንሁ
አልይ ኢብኑ ጧሊብ ረዲየላሁ አንሁ ያገባችው የነብዩ ልጅ ማን ትባላለች? ኤ ዘይነብ ረዲየላሁ አንሁ፣ ቢ ኡሙ ሱለይማን፣ ሲ ፋጡማ። ጥያቄው ይደገም። አልይ ኢብኑ ጣሊብ ረዲየላሁ አንሁ ያገባችው የነብዩ ልጅ ማናት? ኤ ዘይነብ ረዲየላሁ አንሁ፣ ቢ ኡሙ ኩልሱም ረዲየላሁ አንሁ፣ ሲ ፋጡማ ረዲየላሁ አንሁ። መልሱ ማን ይሆናል? የነብዩ ልጅ ፋጡማ። አልይ ኢብኑ ጣሊብን ረዲየላሁ አንሁ ያገባችው የነብዩ ልጅ ማን ትባላለች? ፋጡማ። ታየው ተራ ቁጥር 6 ተራ ቁጥር 6 የኻሊድ ኢብኑ ወሊድ መጠሪያ ስም ማን ነበር? ኤ ሰይፍ ኢስላም፣ ቢ የነብዩ ሰለላሁ ዐለይሂ ወሰለም ካድሬ፣ ሲ የነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጅ፣ ዲ የኢስላም ጀግና። ጥያቄውን ልድገመው። የኻሊድ ኢብኑ ወሊድ መጠሪያ ስም ማን ነበር? ኤ ሰይፈል ኢስላም፣ ቢ የነብዩ ሰለላሁ ዐለይሂ ወሰለም ካዲም፣ ሲ የነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጅ፣ ዲ የኢስላም ጀግና። መልሱ ማን ይሆናል? የኻሊድ ኢብኑ ወሊድ መጠሪያ ስም ማን ይሆናል? የስ ኤ ሰይፈላህ ኢስላም። ታየ ተራ ቁጥር 7 በነብዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ሲያወርድ የነበረው መላኢካ ማን ይባላል? በነብዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ሲያወርድ የነበረው መላኢካ ማን ይባላል? ኤ ሚካኤል አለይሂ ሰላም፣ ቢ ኢስራፊል አለይሂ ሰላም፣ ሲ ጅብሪል አለይሂ ሰላም፣ ዲ ኢዝራፊል አለይሂ ሰላም። በነብዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ሲያወርድ የነበረው ነብይ ማን ይባላል? መልሱ ማን ይሆናል? በነብዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ሲያወርድ የነበረው ነብይ ማን ይባላል? ጅብሪል አለይሂ ሰላም። ያ ረቢ ስራህ ሰወዲ። طيب ተራ ቁጥር 8 በእስላም አንድ ሰው የብብቱንና የሀፍረተ ገላውን እደግመዋለሁ። በእስላም አንድ ሰው የብብቱንና ሀፍረተ ገላውን አካባቢ ያሉ ፀጉሮችን በየስንት ቀኑ እንዲያጸዳ ታዟል? በኢስላም አንድ ሰው የብብቱንና ሀፍረተ ገላውን አካባቢ ያሉ ፀጉሮችን በየስንት ቀኑ እንዲያጸዳ ታዟል? ኤ በ30 ቀን፣ ቢ በ35 ቀን፣ ሲ በ40 ቀኑ፣ ዲ በ28 ቀን። መልሱ ማን ይሆናል? በእስላም አንድ ሰው የብብቱን ወይም የሀፍረተ ገላውን አካባቢ ያሉ ፀጉሮችን በእስላም አንድ ሰው ንጹህ ነው ለመባል በእስላም አንድ ሰው የብብቱንና የሀፍረተ ገላውን አካባቢ ያሉ ፀጉሮች በየስንት ቀኑ እንዲያጸዳ ታዟል? አልሐምዱሊላህ ለዲነት ኢስላም። ኤ በየ30 ቀኑ፣ ቢ በየ35 ቀኑ፣ ሲ በ40 ቀኑ፣ ዲ በ28 ቀኑ። መልሱ ማን ይሆናል? ሲ በ40 ቀኑ። አንድ ሙስሊም የብብቱንና ሀፍረተ ገላውን አካባቢ ያሉ ፀጉሮችን በ40 ቀኑ እንዲያጸዳ ኢስላም
ያዛል ማለት ነው። طيب ተራ ቁጥር 9 1/3 የቁርአን ምዕራፍ የቱ ነው? ደግመዋለሁ ጥያቄውን። 1/3 የቁርአን ምዕራፍ የቱ ነው? ኤ ጥያቄ ኤ 1/3 የለም፣ ቢ አልኢኽላስ፣ ሲ አሰመድ፣ ዲ አልፉርቃን። ጥያቄውን ድገመው። 1/3 የቁርአን ምዕራፍ የቱ ነው? ኤ 1/3 የለም፣ ቢ አልኢኽላስ፣ ሲ አሰመድ፣ ዲ አልፉርቃን ይላል። መልሱ ማን ይሆናል? 1/3 የቁርአን ምዕራፍ የቱ ነው? አልኢኽላስ። ቁል አዑዙ ቢረቢ ናስ። طيب ተራ ቁጥር 10 በኡሁድ ዘመቻ የሙስሊም ዘመቻ ስንት ነበር? በኡሁድ ደግመዋለሁ ጥያቄውን። በኡሁድ ዘመቻ የሙስሊም ዘመቻ ስንት ነበር? ኤ 1800፣ ቢ 800፣ ሲ 700፣ ዲ 900። እድገሙ ጥያቄው። አንድ ሰው በኡሁድ ዘመቻ የሙስሊም ዘመቻ ስንት ነበር? ኤ 1800፣ ቢ 800፣ ሲ 700፣ ዲ 900። መልሳችን ማን ይሆናል? በኡሁድ ዘመቻ የሙስሊሞች ዘመቻ ስንት ነበረ? 700 ይሆናል። የመጨረሻ አንድ ጥያቄ ኮሜንት ላይ ታስቀምጡልኛላችሁ መልሱን። ከዛ አብረን እናያለን። ታየው አንድ ሰው ወዱ ሲጀምር ምን ማለት አለበት? አንድ ሰው ወዱ ሲጀምር ምን ማለት አለበት? መልሳችሁን ኮሜንት ላይ አስቀምጡልኝ። ወዳችሁና ፈቅዳችሁ ስለተከታተላችሁኝ በጣም በጣም አመሰግናለሁ። ቀጣይ ክፍል 3 እስከምንገናኝ ወሰላሙ አለይኩም።